ሰላም ጤና ይስጥልኝ። ዛሬ አብረን የምንሰራው መኮረኒ በሸሜል ነው ማለት ነው። መኮረኒያችንን ከቀቀልን በኋላ ካሮትና ድንች አንድ ጋር አድርገን እንጠብሳለን ማለት ነው። በዘይት እንጠብሳለን። መልኩ እንደዚህ እስከሚሆንልን ድረስ ድንቻችንና ካሮታችንን ከጠበስን በኋላ አጠንፍፈን ሽንኩርት እንጨምራለን ማለት ነው። ሽንኩርታችንን በጠበስንበት ዘይት ነው ማቁላላ። ነጭ ሽንኩርት እና ዝንጅብል ጨምረን ስጋ ያዘጋጀነውን ዶሮም ይሁን ወይም ደግሞ ስጋም የከብት ስጋም ይሁን ያለውን ማድረግ እንችላለን። ለበሸሜል ሁለቱም ይሆናሉ ማለት ነው። እሱን ጨምረን አብረን አንድ ጋር እናበስላለን። ትንሽ ከጠበስነው በኋላ ቅመማ ቅመም እንጨምርበታለን። የተጠቀምኩትኝ ፍልፍል አስዋት፣ ማጂ ፓውደር፣ ኩርኩምና ካሞን ትንሽ ነው። እዚህ ጋር በሸሜል ሰርቻለሁኝ። ያው በሸሜል በጣም ቀላል ነው። ዱቄትና ቅቤ አድርገን ካመስነው በኋላ ወተት እንጨምርበታለን ማለት ነው። በጣም ቀላል ነው በሸሜል መስራት። ያዘጋጀነው ዶሮ እንደዚህ ተጠብሶ በስሎልናል። ያዘጋጀነው ድንችና ካሮት ከላው ላይ እንጨምራለን። ክዝብራና ፍልፍል አክዳር እንጨምርበታለን። ለጣዕሙ ቆንጆ ነው የሚሆነው። እኛ ቤት የምንሰራው እንደዚህ ነው ማለት ነው። በጣም ይወዱታል። ከህፃን እስከ አዋቂ የሚወደድ ምግብ ነው በሸሜል። ደስ የሚል ነው። እንደዚህ መኮረኒያችንን ፓትራ ላይ ካደረግን በኋላ በሸሜል እንጨምራለን። ያው በሸሜል ትንሽ ቀጠን ማለት አለበት። በጣዕሙ ትንሽ ቀጠን ሲል መረቅ ሲኖረው በጣም ደስ ይላል። እንደዚህ በሸሜላችንን በደንብ ከጨመርን በኋላ ከላው ላይ ቅድም ያዘጋጀነውን የዶሮ ሳልሳውን እሱን እንጨምርበታለን ማለት ነው። የቀረውን መኮረኒ ከላይ እናደርግበታለን። እዛን ድጋሜ በሸሜሉን እናደርጋለን ማለት ነው። በጣም ቀላል አሰራር ነው፣ ግን በጣም የሚወደድ ምግብ ነው። በተለይ ልጆች በጣም ይወዱታል። አዋቂም የሚወደው ምግብ ነው። ቀላል ነው እና እንደዚህ ሰርታችሁ ሞክሩ እላችኋለሁ። በሸሜሉም በጣም ቀላል አሰራር ነው። እዚህ ጋር ሞዛሬላ ትንሽ እንጨምርበታለን። ከዛም ፎርም ውስጥ እናደርጋለን።